አደራ ስመለስ እንጋባለን ብዬ ትቼው ወደ ስደት የወጣሁት የልጅነት አብሮ አደግ ፍቅረኛዬ ከልጅነት አብሮ አደግ ጓደኛዬ ጋር ተጋብቶ ልጅ ወልዶ ጠበቀኝ ትለናለች የዛሬ ባለ ታሪካችን በውስጥ መስመር። እንግዲህ ምናሌ ተወልጄ ያደግኩት ባህር ዳር ነው። ከእናትና ከአባቴ ጋር በሰላም እየኖርኩ ነው። አባቴ ጠጪ ቁማርተኛ ዱርዬ በመሆኑ እናቴ እንግዲህ ቁጭ አድርጋኝ ብን ብላ ጠፋች። በዚህም የተነሳ እንግዲህ አባቴን ባህሪ ተቋቁሜ አባቴን እየተንከባከብኩ እየኖርኩ ነው። አባቴ ሌላ ሚስት ያገባው እንግዲህ ከተጋቡ በኋላ ደግሞ ስምምነት የለም። ዛሬ ይጣላሉ፣ ነገ ይታረቃሉ። በዛ ላይ ያገባት ሚስቱ ወይንም እንጀራ እናቴ በጣም ኃይለኛ ከባድ ስራ በልጅነት አቅሜ እንድሰራ የምታደርገኛለች። በዛ ላይ ይወልዳሉ። የወለዱትን ልጆች ቴኬር ማድረገው እኔ ነኝ እና ሲኦል ሲሆንብኝ ህይወት 10ኛ ክፍል እንደምንም ጥርሴን ነክሼ ጨርሼ የዩኒቨርሲቲ ውጤት ስላልመጣልኝ ተነስቼ ስደት ወጣው። አባቴንም እኔንም እንግዲህ ቴኬር ለማድረግ ገንዘብ ስለሚያስፈልግ ገንዘብ ልሰራ ወደ ስደት ወጣኋለች። የሰራሁትን ያህል ሰርቼ ቆይቼ ስመለስ እንግዲህ ይሄ አደራ ስመለስ እንጋባለን ብዬ ቁጭ ያረኩት የልጅነት አብሮ አደግ ፍቅረኛዬ አብሮ አደግ ጓደኛዬን አግብቶ ወልዶ ጠበቀኛለች። እንግዲህ አብሮ አደግ ጓደኛዬን ምን ነው ጉድ አደረግሽኝ፣ ፍቅረኛዬ እንደሆነ አታውቂም ወይ ብዬ ብላት አኮረፈችኝ። እሱንም ምን ነው ጉድ አደረግከኝ፣ ስመለስ እንጋባለን አላልኩህም ነበር ወይ ብዬ ስለው እኔ ወድጄ ፈቅጄ አይደለም አስገድዳይ ነው ያገባኋት፣ አስገድዳይ ነው የወለድኩት ብሎ አለኝ። አሁን ደግሞ እንግዲህ ፍቅሬም ህይወቴም አንቺ ነሽ፣ አንቺን ነው የምወደው፣ ተነሽና አብረን እንጥፋ ብሎ እያለኝ ነው። ምን ትመክሩኛላችሁ ብላ ነው እንግዲህ አጠር መጠን አድርጋ እንዴት ባለ ታሪካችን በውስጥ መስመር የጻፈችልኝ። ይሄ በጣም ያሳፍራል። የወንዶች ደብል ፌስ። እንግዲህ ወንዶች ብዙ ጊዜ ደብል ፌስ አላቸው ይባላል። አንዷ ጋ ሌላ፣ አንዷ ጋ ሌላ። ብዙ ጊዜ እንግዲህ ሚስት ያገቡና ሚስቴን አልወዳትም፣ በተጽዕኖ ነው፣ አርግዛብኝ ነው፣ ተገድጄ ነው ይላሉ። ስንት ጀንጅ ነው በእጅ በግሯ ብለው ያገቧትን ሴት የወለደችላቸውን ሴት ያሳጣሉ። ሌላ ሴት ለማግኘት ማለት ነው። ሌላ ሴት ሲጀነጅኑ አንዷን ማሳጣት አለባቸው፣ ግድ ነው። እንግዲህ እንዲህ ብሎ አለኝ። አሁን ደግሞ ንጥፋ እያለኝ ነው። ይሄ ትክክል አይደለም፣ እንዳትሰሚው። በመጀመሪያ ደረጃ እንግዲህ እውነተኛ ከሆነ እሷንም እሱንም ቁጭ አርጊና አስገድደሽው ነው ወይ ብለሽ ጠይቂያት። አዎ አስገድጄው ነው ካለች እንግዲህ እንዳለውም አብረሽው ጥፊ። እንግዲህ አይ አስገድጄው አይደለም ተፋቅረን ነው በስምምነት ነው ካለችሽ ደግሞ ያው ቁጭ አድርገሽ እንግዲህ ሚስትን ተንከባከብ ብለሽ አንቺ ወደ ሌላ ፊትሽን እንድታዞሪ ነው። ወላድ በድባብ ትሄድ። ወንድ ሞልቷል፣ ሴትም ሞልቷል። ስለዚህ በእኔ በኩል ይሄንን ያልኳት፣ በእናንተ በኩል የምትሏትን በሏት። ውድድ ነው ማረጋችሁ ባይ